እንትን ብዬ ነው ማነሳው ቶሎ እያልኩኝ ለመሄድ ነው መፈልገው ምክንያቱም ኢፌክቲቭ የሆነ ቀንበር መሸከም ያስፈልጋል ቀንበሬን በላያችሁ ተሸከሙ ከኔም ተማሩ ብሎ ሲል ብዙዎቻችን ሰምተናል ቀንበር ምን እንደሆነ እናውቃለና ቀንበር የማያውቃለ መቼስ እዚህ ሀገር ኖርዌጂያኖች ቢሆኑ ይችላሉ ከኢትዮጵያ ግን መተን ቀንበር ሁላችንም እናውቃለን ቀንበር ሁሉ ጊዜ ቀንበር ለመጥመድ ስንት ያስፈልጋል ሁለት መሆን ያስፈልጋል እና ጌታ ኢየሱስ የሚለው ምንድነው የኔን ቀንበር ተሸከሙ ከኔ ጎን ቆሙ ከኔ እኩል ተራመዱ ከኔ እኩል ሂዱ ሁሉ ጊዜ ገበሬዎች ምንድነው የሚያደርጉት አንድን የማያቅ በሬ ገዝተው ወደ እርሻ ሲያስገቡ ከምን ጋር ነው የሚጠምዱት አንድ የሚያቅና አንድ የማያቅ አንድ የማያቅ ኤክስፒሪየንስ ያለው ፈረስና በሬ አብሮ አይጠመድም ዋን ኔቸር መሆን አለበት ወደዛ ያንን ኔቸር ካልያዘ ቀንበር ውስጥ መግባት አይችልም አይደል በሬ ካልሆነ ፈረስ ሆኖ ከበሬው ጋር አብሮ ሊጠመድ አይችልም ጌታ ኢየሱስ ይሄንን ነው ይያለ ያለው አይደለ ላይክ ከኔ ጋር ተሸከሙ ብሎ ሲል ከኔ ጎን እንድትቆሙ ያስፈልጋል ከኔ ጎን ግን እንድትቆሙ የሚያደርግ ሌላ ማንነት አለ አንድ ቀድመን የተሸከምነው ቀንበር አለ ምን ያደረገን ያጎበጠን አረ እንደዛ አይደለም የሚለው እናንተ ደካሞች ሸክማችሁ የከበደ ሁሉ የሆነ የተሸከምነው ነገር አለ ያጎበጠን ያንን ኔቸር ትተን ከሱ ጋር ለመሆን ስንመጣ ልንተው የሚገባ ነገሮች አሉ ፕሮሰሶች አሉ በዛ ሂደት ውስጥ አልፈን ነው የጌታን ቀንበር ልንሸከም የምንችለው እነዛን ሂደቶች ሳናልፍ ያንን የጌታን ኔቸር ልክ በሬና በሬ አብሮ እንደሚጠመድ ወደዛ ቦታ ሳንመጣ የጌታን ቀንበር ከተሸከምን መጉበጥና መጥፋት ነው የሚሆንብን ስለዚህ እነዚህን ነገሮች ቀስ እያለ እናያቸዋለን እዚህ ጋር መጀመሪያ ላይ ጌታ ኢየሱስ የሚናገረው ስለኛ ማንነት ነው አይደል እናንተ ምኖች ደካማ አይደለው ምናምን አይደለም ከጌታ ውጪ ሲወጣ ያለ ጌታ ስታገኙኝ ይሄ ነኝ አንተ ደካማ አይደል በቃ ይሄንን ማወቅ አለብን ጌታ ዲፋይን እስኪያደርገን ድረስ ጌታ ራሱ መጥቶ ዲፋይን ካላደረገን ምንድነን ጌታ ሲያየን ደካማ እናንተ ደካሞች አንተ ደካማ አንቺ ደካማ ይሄ መነሻ ፖይንታችን ቅድም ያልኳችሁ ለዚህ ነው ዕብራውያን 6 ላይ እንዳለው የመጀመሪያው ትምህርት የሚባለው ቦታ ላይ የምንሄደው በዛ ጋር ነው እዛ ቦታ ላይ የመጀመሪያው ቦታ ላይ ስንመጣ ደካሞች ነን ይሄንን ማወቅ አለብን ከዛ ቦታ ነው ምንነሳው ደካማ ማለት በእንግሊዘኛው በጣም ደስ የሚል ቃል ነው የሚጠቀመው you who are weary ነው የሚለው weary tired አይደለም exhausted አይደለም weary ማለት ሞክሮ ያቃተው የደከመ የለፋ በቃ ያለ የሞከረ የታገለ ምናምን አይነት በቃ weary የሆነ አልሳካ ያለው ምናምን ያንን weary የሚለው ደካማ ሲል በዛ ስቴት ውስጥ ነው የሚከተል like we tried ምንድነው ሞክሮ weary ያደረገው የሰው ልጅ ስለመብል ስለመጠጥ ምናምን እንዳንል ጌታ ጋር ሳይመጡ መብልና መጠጥ ኖሯቸው ሀብት ተትረፍርፎላቸው የሚኖሩ ብዙዎች አሉ እሱ ኮመን ግሬስ ነው ስፔሻል ግሬስ አያስፈልገውም እግዚአብሔር ለሚያመልኩትም ለማያመልኩትም ለሰው ልጅ ሁሉ ለፍጥረት ሁሉ የሰጠው ነው ጀነረስ በሆነ በእግዚአብሔር ቸርነት ውስጥ ያለ ነው ያ ግን ምንድነው weary የሚለው አንድ ይሄ ዓለም የማትሰጠው ዮሐንስ 14 ላይ ጌታ ኢየሱስ የተናገረው ምን ብሎ ነበር ያለው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያንን ለማግኘት ነፍስ አትችልም ነፍስ ያለ ጌታ ሁሉ ጊዜ ምንድናት ተቅበዝባዥ ናት እንትን የላትም ማረፊያ የላትም ያንን ረፍት ፍለጋ ነው የምትባዝነው የምትደክመው በዚህ አገኘው ይሁን በስራ አገኘው ይሁን በእንትን አገኘው ይሁን በምግብ አገኘው ይሁን በልብስ አገኘው ይሁን በትምህርት አገኘው ይሁን በሆነ ሀገር አገኘው ይሁን የሆነ ቦታ ሆኖ ይሁን ይሄንን ሰክሲድ ባረግ አገኘው ይሁን ብላ ነፍስ ትለፋለች ትሮጣለች ትደክማለች ማሰብ ከጀመረች ጊዜ ጀምሮ
ግን አታገኙም። አይሞላም። ያ ነው እናንተ ደካሞች ሸክም ያከበዳችሁ፣ የዚህ ዓለም ሲስተም ያከበዳችሁ፣ ራሳችሁን ዲፋይን ለማድረግ ትሞክራላችሁ። እኔ እንዲህ ነኝ፣ እኔ እንዲያ ነኝ። በዚህ ሁሉ ትግል ውስጥ ያለፋችሁ እናንተ ደካሞች፣ የኃጢአት ድካም፣ የዚህ ዓለም ድካም ያደከማችሁ ደካሞች፣ ከብዙ ልፋት፣ ሙከራ፣ ትግል እና አለማሸነፍ የተነሳ ኃይል የሌለው ስልጣን የሌለው የወደቀ ማንነት ነው። የወደቀው አዳም ማለት ይህ ነው። ያለ እግዚአብሔር ኑሮን ለማሸነፍ የሚጣጣረው የወደቀው አዳም ማለት ይሄ ነው አይደል? የወደቀው አዳም ማለት ይሄ ነው። ኤፌሶን 2 በጣም የምወደው እግዚአብሔር ቃል በጣም የምወደው በቃ ይሄንን ሳነብ እንባዬ ነው የሚወድቀው። ላይክ አይ ዶንት ኖ ኤፌሶን 2 አይደል? ፖል የኛን ስቴት ዛጋ በደንብ ይናገራል። በበደላችሁና በኃጢአታችሁ ምኖች ነበራችሁ ነው የሚለው፣ ሙታን። ፖል እንደውም ጠንከር ያደርገዋል አይደል? ጌታ ኢየሱስ ምንድን ያለው? ይደከማችሁና ምን አይደል? ፖል መጣን ቆይ ድካም ብቻ ሞታል። ዲስፋንክሽናል ነህ፣ ሙት ነህ። ሙት ማለት ምን ማለት ነው? ሪአክት የማታደርግ ለመንፈሳዊ ዓለም ዴድ የሆንክ ኢነርት የሆንክ ምንም የማታውቅ ጨለማ የሆንክ ነህ። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ኤፌሶን 2 እኔ በጣም የምወደው ክፍል ነውና let's see if we can read it። እዛ ክፍል ላይ ሙሉን አነበዋለሁ። አይደክመንም ማለት ዛሬ ምዕራፍ ነው እንደ ሰው ሊያነብ የተነሳው እንዳትሉ። እሱ ነው መጣና ምን አለ? እናንተ ደካሞች ወደ ይሄንን ነው ፖል እየተናገረ ያለው። ሸክም ለከበደባቸው በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። የማን ሂደት ነው ይሄ? ማን ነው እያደረገ ያለው? ራሱ እሱ ክርስቶስ፣ እኛ አይደለንም። ትዝ ይላችኋል ጴጥሮስን ምን አለው? አሳ ሲያጠምድ አየውና ምን አለው? መረብህን ትተህ ተከተለኝ። እኔ ምን አለው? እኔ ሰው አጥማጅ አደርግሃለሁ። ጴጥሮስ ኦኬ 4 ዓመት ዩኒቨርሲቲ ነው፣ በዚህ ካሪኩለም በዚህ እንትን ብሎ ምናምን አይደለም። ጴጥሮስ ምንድነው ያደረገው? መረቡን ተወ ና የሚለውን ድምፅ ተከተለ። አያውቀው ምን አይለው። ከዚህ በፊት ኤክስፒሪየንስ ያለው ሰውዬ ነው፣ ሌሎቹን አድርጓል። ስለዚህ ብሎ አፕሩቫል የሚጠይቅበት ቦታ የለውም። ጴጥሮስ ብድግ ብሎ ተከተለው። አደርጋለሁ አለ። እንደሞኝ ዝም ብሎ ተነስቶ ሄደ። በዚህ ዓለም አስተሳሰብ ጴጥሮስ ምንድነው የምንለው? ሞኝ፣ እብድ አይደል? በዚህ ዘመን ቢሆን ምንድነው ያምሃል እንዴ? አታውቀው እንዴ? ከማን ምስክርነት ሰማ? ኬታ ምን መሆን ነው? ተከተለው። ይሄ ነው ጌታ ኢየሱስ ፖል እየተናገረ ያለው ይሄንን መከተል ነው። የዚህ መከተል ውጤት ምን እንዳደረገ፣ ከክርስቶስ ጋር እንዴት እንዳስቀመጠ፣ ከማንነት አንስቶ እንዴት እየቀየረው እንዳለ በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ። ሃሌሉያ አሜን። የጸጋውን ባለጠግነት ያሳይ ዘንድ እግዚአብሔር ደስ የሚለኝ አሰራር አለው። ደካሞችን ያነሳና ብርቱ ያደርጋል። ምን ሊያደርግ? የሱን የደካሞችን ለደካሞች ያለውን ፍቅሩን ያሳይ ዘንድ፣ ሰዎችን ከወደቁበት ሊያነሳ ያለውን የፍቅሩን ጥልቀት ይረዱ ዘንድ። ብርቶችን አይደለም የሚፈልገው፣ ደካሞችን ደክም ያለው ልክ እንደ ምንድነው ዋና ስንቶቻችሁ ተዋኛላችሁ?
እኔ ውሃ ውስጥ ነው የምገባው አልዋኝም። ዋና አንድ ሰው ውሃው ሲሰምጥ ምንድነው የሚባለው? ነፍስ አዳኙ ይገባና ሰውየው እየተወራጨ ከሆነ ምንም አያደርገውም አይደል? ጸጥ እስኪል ነው የሚጠብቀው። ሰውየው ጸጥ ካለ ያኔ ሊረዳው ይችላል። እየተወራጨ አሁንም እችላለሁ አይነት ጫውታ ውስጥ ካለ ግን ዝም ብሎ ነው የሚያየው። ወደ እግዚአብሔር ስንመጣ እንደዛ አይነት ስቴቱስ መሆን አለብን። በቃ አምዳን ከዚህ በኋላ it's only days, there is nothing, አምዳን። ወደዛ ቦታ የመጡ ሰዎችን ነው ጌታ እንደዚህ ያደረገ የሚሰራው። የሱ ጸጋ መገለጫ የሚያደርገው፣ የሱ ክብር መገለጫ የሚያደርገው፣ ትዕቢተኞችን ሊያሳፍር የዚህን ዓለም ሞኞች የሚመርጠው፣ ምናምንቴዎችን የሚመርጠው። ምክንያቱም it's beautiful የክብሩ የብርሃን ጉልበቱ ጨለማው ላይ ነው አይደል? ጨለማ በሆነ ጊዜ ትንሿን ብርሃን አፕሪሺየት ታደርጋታል። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ቅድም አያችሁ የኔ ሸክም ትሸከማላችሁ፣ ከኔ ተማሩ እንዴት እንደምትሸከሙ፣ የኔ ሸክም ቀሊል ነው ምናምን የሚለን የጌታ ሸክም ይሄንን ነው። መልካሙን ሥራ ለማድረግ በክርስቶስ ኢየሱስ እንደገና ተፈጠርን። ምን አልኳችሁ ቅድም? በሬና በሬ ነው የሚጠመደው። በሬዎች አልነበርንም። ፖል እዚህ ጋር ያለ የነበረው ከላይ ምንድነው? በሬዎች አልነበርንም። እንደገና ተፈጠርን፣ እንደገና ሰራን። ከሱ ጎን መቆም የሚችል ማንነትን በእኛ ላይ ራሱ ፈጠረ፣ ራሱ አደረገ። ከዛ በኋላ ለዛ እሱ ለፈጠረን ፐርፐዝ እሱ ብቁ አደረገ። These are the steps። በእኛ ጊሚክስ፣ በእኛ ችሎታ፣ በእኛ ብቃት የሚመጣ አይደለም። እሱ ራሱ አደረገ። አሁን እኛ ፍጥረቱ ነንና ሲል አዲሱን ሰው ነው እየተናገረ ያለው አይደል? አዲሱን ሰው በክርስቶስ እንደገና ሪዲፋይን ነው። ምክንያቱም ከላይ ከቁጥር 1 ላይ ምን ይላል? በበደላችሁና በኃጢአታችሁ ሙታን ነበራችሁ። ይሄኛውን አይደለም፣ ይሄኛው ሰው አይደለም። ይሄኛው ሰው ከታች ወርዶ አብሮ ሊጠመድ በክርስቶስ ኢየሱስ አዲሱን ሥራ ሊሸከም አይችልም። ቁጥር 1 ላይ ያለው ሙት ነው። ሪአክት አያደርግም፣ አይሰማም፣ አያውቅም፣ አይታዘዝም፣ አብሮ አይሄድም። ሊቀየር ይገባዋል። በፕሮሰስ ውስጥ ሊያልፍ ይገባዋል። በጉዞ ውስጥ ሊያልፍ ይገባዋል። አዲስ ማንነት ወደሱ ሊመጣ ይገባል። አዲስ እኔነቱን ሊረዳ ይገባል። እኔ ማን ነኝ የሚለው ሪዲፋይን ሊደረግለት ይገባል። ለምንድነው በዚህ ህይወት ያለሁት? ለምንድነው የምኖረው የሚለው ነገር ሪዲፋይን ሊደረግ ይገባዋል። በማን? በክርስቶስ። ያ ጴጥሮስን ያደረገው ያን ነው። ያ ጉዞ የ3 ዓመት ተኩል ጉዞ ጴጥሮስን ያደረገው ያ ነው። ጴጥሮስን ኮምፕሊትሊ ሪዲፋይን አደረገው። ያንን አሳ አጥማጅ ከ3 ዓመት ተኩል በኋላ ስታገኙት ምንድነው የሚላችሁ? አረ ጌታ ኢየሱስን እመንና ወንድሜ ዘላለም ህይወት አለ፣ ና ከርሱ ጋር ኑር፣ በርሱ ውስጥ ተመላለስ። የሚያወራው ነገር ሌላ ነገር ነው። ኮምፕሊትሊ ሰውየው ዳይሜንሽን ቀይሯል። ይሄ እስኪሆን ድረስ የጌታን ሸክም ለመሸከም ይሄ እስኪሆን ድረስ ልንተጋ ከሱ ጋር ልንጓዝ ያስፈልጋል። ቁጥር 11 ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። ፖል ነው የሚለው ይህንን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ያለ ማን? ያለ ክሩነር አይደለም፣ ያለ ዶላር አይደለም፣ ያለ ቤት አይደለም፣ ያለ ምግብ አይደለም፣ ያለ መጠለያ አይደለም፣ ያለ ሀገር አይደለም። ኦኬ፣ ያለ ወላጅ አይደለም፣ ያለ ምናምን አይደለም። የፈለግነውን ሌላ ነገር እንደርድር፣ ያለ እሱ አይደለም። ያለ ክርስቶስ
ያለ ክርስቶስ ነበራችሁ። ያለ ክርስቶስ ነበራችሁ። ዲፋይን የሚያደርጋችሁ ሀገራችሁ ነበር። ዲፋይን የሚያደርጋችሁ ቤታችሁ ነበር። ዲፋይን የሚያደርጋችሁ ሰፈራችሁ ነበር። ዲፋይን የሚያደርጋችሁ ምናችሁ ነበር። ሁሉም ኤክስተርናል የሆነ ነገር ነው ዲፋይን እኔ ኢትዮጵያዊ ነኝ፣ እኔ ምናዊ ነኝ፣ እኔ ሀብታም ነኝ፣ እኔ ደሃ ነኝ፣ እኔ አጭር ነኝ፣ እኔ ረጅም ነኝ፣ እኔ ጉልበታም ነኝ፣ እኔ ተማርኩ ነኝ፣ ያልተማርኩ ነኝ። ዲፋይን የሚያደርገን ሁሉም ከውጭ ነው፣ በክርስቶስ አይደለም። ያኔ እነዛኛን እነዚህ ያልተገረዙ እነዚህ አህዛቦች ናቸው ያሉ ይንቁን ነበር። አሁን ግን እናንተ በፊት ርቃችሁ የነበራችሁ፣ አሜን። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እሱ ሰላማችን ነው። I love this word። እኔ በጣም ነው የምወደው ይሄንን ቃል። አሜን። እሱ ሰላማችን ነው። ማን? ኢየሱስ ክርስቶስ ሰላማችን ነው አይደል? ለዚህ ነው ደስ ይለኛል። ኢየሱስ ሰላሜ ነው ማን ይወስድብኛል? በጣም ነው የምወደው ይሄንን። እሱ ሰላማችን ነው። እሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዝ ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገሎ በእርሱ ለሁለታቸውም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። አዲሱ ሰው በክርስቶስ ኢየሱስ ሰላም ውስጥ የሚኖረው። አሜን። አዲሱ ሰው ይሄ ነው ማንነቱ። በኋላ ላይ እናየዋለን። የጌታ ይሄ ወደታች ወርዶ ከዛ ጌታ ኢየሱስ ወደ እኔ ነው እኔም አሳርፋችኋለሁ ሲል ያ እረፍት ይሄ ነው። አዲሱ ሰው የሚያርፈው እረፍት ነው። አዲሱ ሰው በክርስቶስ ኢየሱስ የተፈጠረው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርቦም ለነበሩ ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ከእንግዲህ ወዲህ ከቅዱሳን ጋራ ባለጋሮችና የእግዚአብሔር ቤት ሰዎች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። አዲሱ ሰው እንግዳ አይደለም። ኢን ዘ ኪንግደም በእግዚአብሔር መንግስት ውስጥ እንግዳ አይደለም። የመንግስቱ ዜጋ ነው። የአባቱ ቤት ነው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። አሜን። እንሰራለን። ያን ቤት እስክንሆን እንሰራለን። አሜን ወገኖች። እኔ ይሄ ነው ስለ ፌሎሺፕ ሳስብ ይሄ ነው ልቤን የሚያቃጥለኝ። ይሄን ሁሉ ጊዜ ማሰብ ያለብን መሰራት አለብን። እንደ ህንጻ መገጣጠም አለብን። እንደ ህንጻ መያያዝ አለብን። አይ ነው ከስብከቴ ጋር የሚሄድ አይደለም፣ ግን ይሄንን ሐሳብ ጥይልለፍ ሁሉ ጊዜ ሪማይንድ ልናደርግ ይገባል። ስንሰበሰብ ቤት ለመሆን የተሰበሰብነው፣ ለመሟሟቅ አይደለም የተሰበሰብነው። ለመሟሟቅ አይደለም፣ መጠለያ ሆኖ ለመሰራት የተሰበሰብነው። በእኛ መካከል የሚፈሰው የእግዚአብሔር ጸጋ፣ የእግዚአብሔር መገኘት፣ ይሄ የእግዚአብሔር ቤት ሰዎች መጥተው የሚጠለሉበት፣ የደከሙ ይሄ ጌታ ኢየሱስ እናንተ ደካሞች ብሎ ያለው የደከሙ ሲመጡ ጸጋ የሚካፈሉበት። ሪሜምበር የእግዚአብሔር ጸጋ የተሰጠው ለማን ነው? ለቤተ ክርስቲያን። እኛ ስንሰበሰብ የሚለቀቅ እግዚአብሔር ጸጋ አለ። ይሄንን ጸጋ ኮንቴን የሚያደርግ ቤት ሆነን መሰራት አለብን። ይሄ ጸጋ ሪዛይድ የሚያደርግበት የሚኖርበት ቤት ሆነን መሰራት አለብን። ፕሮቴክት ማድረግ አለብን። ታውቃላችሁ ግንብ ጥቅሙ ምንድነው? ፕሮቴክት ለማድረግ ነው አይደለ? የዚህ ግንብ ጥቅሙ ዝም ብሎ ለጌጥ ምናምን አይደለም። ፕራይመሪሊ ጥቅሙ ምንድነው? ፕሮቴክሽን ነው። ከብርድ ከምናምን ከሌባ ከምናምን ይጠብቀናል። ቤቱ ዝናብ መጥቶ እንዳይ ክላይሜቱ ኮንትሮልድ ነው ምናምን።
እንደዛ ሆነ ልንሰራ ይገባል ለእግዚአብሔር መንፈስ የምንመች ቤት ሆነ መሰራት አለበት ጸጋ ፍሎ ማድረግ አለበት ጌታ ኢየሱስ መክበር አለበት መንፈስ ቅዱስ በመካከላችን መክበር አለበት ምን መሸማቀቅ የለበትም መንፈስ ቅዱስ መጥቶ በመካከላችን አይ የሚለን ነገር መኖር የለበትም መንፈሳዊ ዓለም ሲያየን ከላይ ሆኖ ሲያየን ከዚህ ወተን ስንሄድ ስለ ህብረታችን ባለና ሪሜምበር መንፈሳዊ ዓለም ሁሉ ጊዜ ያየናል ይመለከተናል ስለዚህ ህብረት ያለን አስተሳሰብ ቤታችን ስንሄድ ማተር ያደርጋል እዚህ ላይ የምንሰበሰበው ከሰዎች ጋር ስንሆን ስለዚህ ህብረት ያለን አስተሳሰብ ማተር ያደርጋል እግዚአብሔር የጠራ ለዚህ ቤት ለመሆን ተጠርተናል ስለዚህ ያንን ቤት ልንሆን እንተጋለን እሱ ደግሞ ይረዳናል at the end of the day እሱ ነው የሚያደርገው አይደል እስካሁን ይያልን ያለ ነው እሱ ነው ያደረገው በክርስቶስ ያላረፈ ሰው ይህ ነበረ ፖል ቅድም ያለው በበደላችሁና በኃጢአት ሙታን ነበራችሁ እኔ ማን ነኝ ጳውሎስ ለኤፌሶን ሰዎች በግልጽ ያለ ክርስቶስ የሆነው ማንነታቸው ይነግራቸው ነበር ቀጥሎም ደግሞ በክርስቶስ የሆነውን ያስታውቃቸው ነበር ሸክም የከበዳችሁ በህይወት ትልቅ ሸክም በስጋችን የምንበላው የምንጠጣው ብቻ ሳይሆን ይልቁንም እኔ ማን ነኝ ቅድም ያልኳችሁ አይደል እኔ ማን ነኝ ለምን ወደዚህ ምድር መጣው ለምንድን ነው ምኖረው ብዙ ሰው suicide የሚፈጽመው ለምንድን ነው ሰዎች suicide የሚፈጽሙት ለምንድን ነው ራሳቸው የሚያጠፉት እኔ ማን ነኝ የሚለው መመለስ ስለማይችሉ ነው ለምንድን ነው በዚህ ምድር ያለሁት ምንድን ነው ያደረኩ ያለሁት ለምንድን ነው የምኖረው ምንድን ነው ጥቅሜ ምንድን ነው ሬሌቫንስ ለዚህ ምድር ለዚህ ትውልድ ምን እጠቅማለሁ እነዚህን ጥያቄዎች መመለስ ካልቻልን ካላገኘን ለዚህ ጥያቄ መልስ የሌለው ሰው መጨረሻ ላይ ሄዶ አንዳንዱ እየተነፈሰ ሞቷል አንዳንዱ ደግሞ ከነጭራሹ እስከ መጨረሻው ይሄዳል አንዳንዱ ሁኔታዎች ሲያጋጥሙ ይጨልማል አይደል ሰዎች suicide ሲያደርጉ ብዙ ጊዜ ይጨልምባቸዋል ምንም መፍትሄ መንገድ ያጣሉ ምንም በቃ ሴንሱ ይጠፋል እኔ ማን ነኝ ለምንድን ነው ምኖረው ከዚህ በኋላ ምንም ጥቅም የለኝም ብኖርም አልጠቅምም ብሞትም አልጎዳም የሚል ኮንክሉዥን ላይ ይደርሳሉ ከደረሰባቸው መከራ የተነሳ ከቅድሙ ሸክም አይደል ቅድም ጌታ ኑ እኔጋ ጣሉት ካለው ሸክም የተነሳ ጎብጠው ሸክም ያጎበጠው ምንድነው የሚያየው መሬት ነው የሚያየው ሸክም ያጎበጠው ቀና ሊል አይችልም እግዚአብሔር ደግሞ ቀና ብለን ነው ልናየው የሚገባ አይደል የጌታ ድምጽ ለዚህ ነው የሚያስፈልገን ምክንያቱም ቀና ብለን ልናየው አንችልም ሸክም አግብጦናል መሬት ነው የምናየው ንግግራችን መሬታዊ ነው ሶሉሽናችን መሬታዊ ነው ምድራዊ ነው የምናየው ነገር ሁሉ ምድራዊ ነው ምንፈልገው ነገር ሁሉ ምድራዊ ነው ንግግሮቻችን ምድራዊ ናቸው አላማችን ምድራዊ ነው ሸክም ያጎበጠው ሰው ምልክቱ አንዱ ያ ነው እኮ አይደል ምድራዊ ነው ሁሉ ነገሩ ምድራዊ ነው ስታወሩት ቁጭ ብላችሁ ስታወሩት ምድራዊ ነው ተስፋውን የሚያየው ከምድር ነው የሚፈልገው ከምድር ነው ዳዊት ግን ምን አለ እኔ ግን አይኖቼን ወደ አንተ አነሳ ወደ ተራሮች አሜን እንደዛ አይነት ሰዎች ነው ልንሆን የሚገባው አሜን ያለ ይሄ ጌታ ሸክሜን ይሄንን ድምጽ ሰምቼ ያን ያጎበጠኝን ሸክም ጌታ ስር ጥያለሁ የምንል ሰዎች ከሆነ ልናስተውል ይገባል ስንነጋገር ስናወራ ስንጨዋወት ምን ስንል ultimately የህይወታችን ንግግር የህይወታችን ፍላጎት ሰዎች ቀርበው ጭምቅ አድርገው ሊያዩ የሚገባው ultimately ይሄ ሰውዬ ጆዩን ደስታውን ሚኒንጉን የሚያገኘው ከዚህ ምድር አይደለም ለካ የደስታ ምንጭ እዚህ ምድር አይደለም እኔ ማን ነኝ ለሚለው ለካ ራስህን አንተ እኔ ከኢትዮጵያ የመጣው አንድ ስደተኛ ነኝ የሆነ ምናምን የሆነ ምንድነው የሚባለው ፍልሰተኛ ነው የሚባለው ስደተኛ ፍልሰተኛ ምናምን ከዛ ምድር የመጣው ሰው ነኝ ምናምን ultimately በዛ አይደንቲቲ አይደለም ልንታወቅ የሚገባው ultimately እኔ ማን ነኝ ለሚለው ለምኖርበት የህይወት ምንድነው የሚባለው ሞቲቬሽን ፋክተር ይባላል አይደል ሞቲቬት የሚያደርግ ጣዋት ከእንቅልፍ ስትነሳ ሞቲቬት የሚያደርግ ያ ምን ይደረግ መስራት አለብኝ ብለ የምትሄድበት ስራ ካለ ወደዛ የምትሄድበት ሞቲቬት የሚያደርግ ፋክተሩ ምን መሆን አለበት
ሰማይ መሆን አለበት። ከሰማይ የሚመጣ መሆን አለበት። ባለፈው ብያቸዋለሁ። ወደዚህ ምድር የመጣ ነው ክሩነር ፍለጋ አይደለም። እግዚአብሔር ወደዚህ የጠራን ክሩነር ፍለጋ አይደለም። ሁሉ ጊዜ ራሴንም እናንተንም ላሳስባችሁ የምወደው ነገር ይሄ ነው። በጭራሽ ራሳችሁ ላይ ኮንፌስ እንዳታደርጉ። እግዚአብሔር በጭራሽ ለክሩነር ወደዚህ ምድር አላከንም። በጭራሽ ብር ኢትዮጵያ ለኛ ገንዘብ ኢትዮጵያ ፕሮቫይድ ማድረግ ስላቃተው ኖርዌይ የሚባል ሀገር በዚህም በዛም አሳብራችሁ ግቡና ዛባርካችኋል ሆነ አላለ። that's not the የእግዚአብሔር ጥሪ ያደል ብርና ወርቁ ሁሉ የእግዚአብሔር ናቸው። ብር ሊሰጠኝ ቢፈልግ ኢትዮጵያን ቁጭ አድርጎ ሊሰጠኝ ይችላል። ከብርና ከወርቅ ያለፈ የእግዚአብሔር ዓላማ በህይወታችን እንዳለ ማወቅ አለብን። ቢገባንም ባይገባንም ላንረዳው እንችላለን። እየሆነ ያለው ነገር ያንን ኮንፈርም ላያደርግ ይችላል። በህይወታችን ያለፍንበት ያለነው መንገድ ያንን ኮንፈርም ላያደርግ ይችላል። ግን አልቲሜትሊ በእግዚአብሔር ሉዓላዊነት ውስጥ ያለው የእርሱን ፈቃድ ፈልገን ማግኘት አለብን። የነገስታት ክብር ነገርን፣ የእግዚአብሔር ክብር ነገርን መሰወር፣ የነገስታት ክብር ደግሞ የተሰወረውን መግለጥ። አሜን። የኛ ክብር ያ ነው። ስለዚህ በዛ ውስጥ የምንመላለስ ሰዎች ልንሆን ይገባል። እኔ ማንነኝ የሚለው የከበደን ሸክም ያንን ትተን ወዴት ልንሄድ ይገባል? ወደ እርሱ ድምፁን ልንሰማ ይገባል። ለዚህ ነው አይደለ ፖል ሮሜ ላይ ነው አይደል ያለው ያለ ሰባኪ እንዴት ሊሰሙ ይችላሉ? እንዴት ሊያነቡ ይችላሉ አይደለም የተባለው፣ እንዴት ሊሰሙ ይችላሉ? እንዴት ሊያዩ አይችሉም አይደለም የተባለው፣ እንዴት ሊሰሙ ይችላሉ? መስማት ነው መጀመሪያ። ከማየት በፊት መስማት ይቀድማል። ለምን? ይሄ ሰውዬ መቅድም እኮ ብያቸዋለሁ፣ ሊያይ አይችልም። መሬት ጎብጧል፣ ወደ ታች ነው የሚያየው። ጆሮ ነው መስማት የሚችለው። መስማት የሚችለው ጆሮ ነው። ወደ ጌታ ቀናበል። ጌታ ኢየሱስ መጥቶ አንተ ደካማ ሸክም የከበደ ወደ እኔ ና ብሎ ሲለው የሚሰማው ጆሮ ነው። ጌታው ይኸው ሸክሜን ውሰደው ብሎ ከመስቀሉ ስር መጣል። አሜን። የሰማ ያንን ነው። እኛ እንደዛ አድርገናል ብዬ አምናለሁ። ሁላችንም ቅድም ብያቸዋለሁ ስነሳ ለአንዳንዶቻችን ሪፍሬሽመንት ነው፣ ማስታወሻ ነው፣ እንድናስታውስ ለነፍሳችን ሪማይንድ እንድናደርጋት ነው። እነዚህ ነገሮች አንዳንድ ጊዜ የህይወት ዱላ ሲበዛብን እንረሳለን፣ ወደ ኋላ እናፈገፍጋለን፣ እንደክማለን። ሪማይንድ ልንደራረግ ይገባል። እነ ፒተር እነ ጆን በመጨረሻ እድሜያቸው ላይ እንደዛ እያሉ አልነበረ የሚጽፉት? ልናስታውሳችሁ እንወዳለን፣ ሪማይንድ ልናደርጋችሁ እንወዳለን። አንዳንዴ እንደዛ ያስፈልገናል። ዶንት ቲንክ በጣም ትኖች ነን ብለን ማሰብ የለብንም። እና ጆሮአችን ሊሰሙ ይገባል። ኑ የሚለውን ጠዋት ልንሰማው ይገባል። ከብዶ ልንነሳ እንችላለን። የሚከብድ የህይወት ሲቹዌሽን ሊያጋጥመን ይችላል። የጌታ ድምጽ ሁልጊዜ ያው ነው። አንተ በጌታ ቤት 20 ዓመት ኖርሃል፣ አንተ በጌታ ቤት 40 ዓመት ኖርሃል፣ አንተ በጌታ ቤት 10 ዓመት ኖርሃል። ስለዚህ ይሄ ድምጽ አንተ ሬሌቫንት አይደለም፣ ይሄንን አትስሙ። ሁልጊዜ ሬሌቫንት ነው ለኔ የጌታ ድምጽ። ወደ እኔና አንተ ደካማ የሚለው አይ ፌል እናደርጋለን። የት ነው የምንሄደው ታዲያ? ይሄንን ድምጽ ኢሬሌቫንት ካደረግን በጣም ብዙ ሰባኪዎች ሰምቻለሁ፣ አውቃለሁ። ይሄ ለአሕዛብ ገና ወደ ጌታ ላልመጡ ኖ ላንተ በጣም ብዙ ዓመት ላገለገልከው ወንድሜ ላንተም ያስፈልጋል፣ ለኔም ያስፈልጋል። ምን የሚለው አንተ ደካማ ና ሲለኝ፣ አሁን ጌታ ሆይ ሰው ነኝ። እነ ፖል እንኳን እነ ፒተር እንኳን ያን ሁሉ ያገለገሉ አንዳንዴ ምን ያደርጋሉ? ይስታሉ፣ ይደክማሉ። እና በህይወታችን ይሄ ሲያጋጥም እንደዚህ አይነት ቦታ መምረጥ አለብን። ወደ እኔ ኑ። ወዴት? ወደ ጌታ። እናንተ ደካሞች ወደ እኔ ኑ። የምንመጣበት ቦታ ዝም ብለን ወደ የትም አይደለም፣ የሆነ ቦታ ተክተልትለን ምናምን አይደለም የምንሄደው፣ ወደ ጌታ። ሸክም የከበደ ወደ ጌታ፣ ወደ ፓስተር እንትን አይደለም፣ ወደ ጌታ። ወደ ቤተክርስቲያንም አይደለም፣ ወደ ጌታ። የመጀመሪያ ጥሪ ወደ ጌታ።
ወደ ህብረትም አይደለም መጀመሪያ ወደ ጌታ ነፍስ ወደ ጌታ ነው የምትሄደው ወደ ህብረት ምናምን አይደለም ነፍስ የምታርፈው በጌታ ነው በህብረት አይደለም በጌታ ያላረፈች ነፍስ በህብረት አታርፍ አንስማማም በዚህ በጌታ ያላረፈች በህብረት አታርፍ ስለዚህ ነፍስን ሊያሳርፍ ጥሪ የሚያደርገው ማን እንደሆነ ማወቅ አለብኝ እኔ እሱ ማን ነው ወደ እኔና እኔ አሳርፋለሁ ሲል ይሄንን ቁጭ ብለን ልናጠናው ይገባል አሁን እሱ እንደገና አንስቼ ኢየሱስ ክርስቶስ ማን ነው ብዬ ደግሞ ሌላ ስብከት አልጀምር እሱ ሌላ ጊዜ ወይ ጆን ወይ ሞልሽ ያስተምሩናል ወይ እስኪ ያስተምሩናል ኢየሱስ ማን ነው ይላል ይሄ ወደ እኔ ኑ ያለው ጌታ ማን ነው እሱ ከእሱ የእረፍት ጌታ ነው እሱ የሰላም አለቃ እኔ የምሰጣችሁ ሰላም ነው ያለው ደስ አይልም እንትና የሚሰጣችሁ ብሎ ወደ እንትና አልተጠቆመም አሜን ላይክ ዛጋ ያለው ወይም እንትና የሚሰጣችሁ ምናን አለ እኔ ነኝ የምሰጣችሁ I am the source of the peace የዛ ሰላም ምንጭ እኔ ነኝ አሜን የዛ ሰላም ምንጭ እኔ ነኝ እኔ የምሰጣችሁ ሰላም አለ እኔ ነኝ የምሰጥ ወደ እኔና አሜን ወደዛ እንሄዳለን ተክሙን በተቀረችን ኢነርጂ ወደዛ ድምጽ ነው ዞር የምንለው የቱ ጋር ነው ያ ድምጽ ያለው ወዴት ነው የሚጠራኝ ወደዛ ድምጽ ሄዳለሁ እዚህ ጋር ነህ ጣለው አሁን ሸክምህን ጣለው ይኸው ጌታ ሆይ ጣልኩት ከዛ ምንድነው የሚሆነው ወደ እኔ ነው እኔም ምን እልሃለሁ ቀንበር ጭንብሃለሁ አላለ maybe next time እንቀጥለዋለን ከሰዓታችን አንፃር ምንድነው ያለው ጌታ ኢየሱስ ከእረፍት ነው የሚጀምረው አሜን ወደ ጌታ መምጣት ከእረፍት ነው የሚጀምረው እኔም አሳርፋችኋለሁ ሃሌሉያ የእረፍት ጌታ ነው የምናመልከው የእረፍት ጌታ ነው የምንከተለው አሜን ወደ እኔ ነው እኔም አሳርፋችኋለሁ ዋው የጎበጠው ሰውዬ መጣ ጌታ ጋር ሲመጣ በቃ አስቀምጥና አሁን ይሁን ዝም ብለህ ለዓለም ሮጣህል አሁን እሱን ተውና ና እዚህ ጋር ደግሞ አሁን ሌላ አለ እኔ ደግሞ ስራ አለ እዚህ ወንጌላዊ አደርጋለሁ ምናምን ሂድ ሩጥ ምናምን አይደል መጀመሪያ እረፉ እኔም አምላክ እንደሆንኩ አሜን እግዚአብሔር አምላክ እንደሆነ ከማወቅ ይጀምራል እግዚአብሔር አምላኬ ነው እግዚአብሔር ሉዓላዊ ነው እግዚአብሔር ፕሮቫይደር ነው እግዚአብሔር ሁሉ ነገሬ ነው እሱ ዲፋይነር ነው የምኖርበት ምክንያት ነው መመላለሻዬ ነው ስነሳም ስቀመጥም ስቆምም ስተኛም መከራው ስገባም ስወጣም እግዚአብሔር የኔ ዲፋይነር ነው እሱ ጠራኝ እሱ ያኖረኛል እሱ ያመላልሰኛል እሱ ነው የኔ ሁሉ ነገሬ የምንልበት ቦታ ላይ እንመጣለን እዛ ቦታ ነው መቆም ያለብን ያን ቦታ መልቀቅ የለብንም እዛ ቦታ ላይ ነው መርጋት ያለብን በቃ እግዚአብሔር ጠርቶኛል እግዚአብሔር ከኔ ጋር አለ በእግዚአብሔር እረፍት ውስጥ እኖራለሁ ያንን ቦታ መልቀቅ አምልኮ የማይከብደን በኤኒ ታይም አምልኮ የማይከብደን እዚህ ቦታ ላይ ካለ ነው ራሳችንን በዚህ ቦታ ካገኘን ራሳችንን ሁሉ ጊዜ በእግዚአብሔር እረፍት ውስጥ የምናኖር ሰው ከሆነ አምልኮ አይከብደንም በዚህ እንስማማለን አምልኮ አይከብደንም እጆቻችንን ማንሳት አይከብደንም የግድን የሰው ሁሉ እጁን ያንሳ ያልኩኝ አይደለም ኦኬ እኔ እንደዛ ስለሆንኩኝ ነው 2 ሰዓት ላይ አነሳ ይችላል ለሌላ ነገር አንሳ ብትለኝ ይደክመኛል እኔ በጣም ይገርመኛል ላይክ ለአምልኮ ረጅም ሰዓት አንስቼ ላመልክ ይችላል ግን ለሌላ ነገር ለቅጣት ምናምን አንሳ ብትለኝ ከ5 ደቂቃ በኋላ መንቀጥቀጥ ጀምራለሁ እና ላይክ ወደዛ ቦታ ወደዛ ማንነት መግባት አለብን ሁሉ ጊዜ እዛ ቦታ ነፍሳችን ሎኬት ማድረግ አለባት በጌታ ያረፈች መሆን አለባት በጌታ ያረፈች መጀመሪያ እረፍት በጌታ እረፍት ማንነቴን ዲፋይን ያደረክ አንተ ነህ ጌታ ሆይ አመሰግናለሁ ጧት ከእንቅልፌ ስነሳ ይሄ ሰውነቴ ቋቋቀቀቅ ያለ ምናምን አንዳንድ ጊዜ በቃ እድሜ ሄዷል ምናምን ያደረገ ምናምን ስትነሳ ምን ማለት አለብህ ጌታ ሆይ አመሰግናለሁ ተባረክ በአንተ ዲፋይን ሆኛለሁ አንተ ነህ የኔ ዲፋይነሪ ወጥቼ እሰራለሁ አንተን እንዳከብር እርዳኝ በስጋዬ ላይ ኃይልን ስጠኝ በሚያጋጥመኝ ነገር ሁሉ አንተ እንዳከብር እርዳኝ በዚህ መመላለስ እንድችል ኃይልን ስጠኝ ለጌታ ክብር ሆነን እንነሳለን እኛ የተጨራበስና ጌታን ያ ውስጣችን ከጌታ ጋር ያጫወትናት ነፍሳችንን ተነስተን ወደ ስራችን እንሄዳለን
አሜን። እንደዚህ አይነት ሰዎች ልንሆን ይገባናል። የዚህ እረፍት ባለቤቱ ጠሪው ነው፣ እሱም ኢየሱስ ክርስቶስ ነው። ማቴዎስ 6:25 ላይ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ የምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? የሰማይ ወፎችን ተመልከቱ ምናምን ያለ ስለ ሰለሞን ምናምን ያወራል። እናንተ የኔ ናችሁ እኮ like it's me እኔ እናንተን ወድጃችኋለሁ። I provide for you። መጀመሪያ ከኔ ጋር ሁኑ፣ አስቀድማችሁ እኔን ወደው እዛ ጋር ነው የሚለው። እናንተ ግን አስቀድማችሁ የእግዚአብሔር መንግስት ጽድቁንም እሹ፣ ጽድቁንም ፈልጉ። እንደዚህ አይነት ሰዎች እንድንሆን እግዚአብሔር ይፈልጋል። ይህ እረፍት ከድካም ተቃራኒ ነው። ቅድም ካልነው አይደለ? በመፍጨርጨርና ከመጨነቅ መዳን ማለት ነው። እግዚአብሔር ሙሉ አቅራቦት አለው ብሎ ማመንን ይጠይቃል። አሜን። እግዚአብሔር ሙሉ አቅራቦት ለነፍሴ ሙሉ አቅራቦት አለው ብሎ ማመንን ይጠይቃል። በሎጂክና አመክንዮ አካባቢያችን ላይ ለዚህ እረፍት ምክንያት መፈለግ የለብንም። በሎጂክ በአመክንዮ አካባቢያችን ላይ ካሉ ከምናቃቸው ምናምን ለዚህ እረፍት ምክንያት ምንድነው የሚባለው? ማነጻጸሪያ ላይክ ማረጋገጫ ፕሩቭ ማድረጊያ መፈለግ የለብንም። ፕሩፉ ራሱ ክርስቶስ ነው። እረፍታችን ራሱ ኢየሱስ ክርስቶስ ነው። መዝሙር 47 ላይ እንደዚህ ይላል። መዝሙር 47 ከ7 እስከ 11 አይደል? እረፉ እኔም አምላክ እንደሆንኩ እወቁ። ራሱ እግዚአብሔር ነው እረፍታችን። ያረፈ ሰው ምልክቶቹ ምንድናቸው? ቅድም የተወሰነውን አይተናል። የውስጥ አይኖቹ ጌታ ላይ የተተከሉ ናቸው። ለመኖሩ ምክንያቱ እና ትርጉሙ ጌታ ብቻ ነው። የሰማይን ፈቃድ ለማድረግ ፈጽሞ ይተጋል። ዛሬ እዚህ ጋር እናቁ። ከዛ የሚቀጥለው ጊዜ እንደ ጌታ ፈቃድ የሚቀጥለው ቅዳሜ ይሁን፣ ከሚቀጥለው ይሁን፣ የሚቀጥለው ደግሞ እንቀጥላለን። ቀንበሬን በላችሁ ተሸከሙ። ደግሞ የአገልግሎት ትምህርት ይመስላል ማለት ነው አይደል? እንዴት ነው ቀንበሩ የምንሸከመው? ምን አይነት ነው ቀንበሩ? እንዴት እናውቃለን የተሸከምነው ቀንበር የጌታ እንደሆነ? እነዚህ ነገሮች ማወቅ አለብን። በትክክል መሸከማችንስ ቀንበሩን እነዚህ ማወቅ አለብን። ቀንበሬን በላችሁ ተሸከሙ፣ ከእኔ ተማሩ። very 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 important። ከእኔ ተማሩ። ቅድም ያለው እኮ ነው እንደ በሬው አይደል? ሁለቱ በሬዎች አንደኛው ጌታ ነው። ከእኔ ተማር። አንተ ዝም ብለህ ተፍ አትበል። እኔ እንደምራመደው ተራመድ። ስፒድን ቀንስ ወይ ጨምር። ወጣት ስለወቅታ ትደክማለህ። ረጋ በል። አርሽ የሽማግሌዎች ምክር አይደለ? ሁሌ ስንጨኩል ወጣት ነው ተረጋጋ ትደርሳለህ ይላል። ከእኔ ተማሩ እኔ የዋህ በልቤ ትሁት ነኝ። እነዚህን ሁሉ ዘርዝረናለን። ለምን? at the end of the day effective የሆንን የእግዚአብሔር መንግስት ሰራተኞች እንድንሆን። effective የሆንን ይሄ ህብረት effective የሆነ የእግዚአብሔር መንግስት መገለጫ እንዲሆን፣ የክርስቶስ ህብረት መገለጫ እንዲሆን የኔ ዲዛይር እና ጥማት ልክ በሐዋርያት ዘመን እንደነበረው በሐዋርያት ጊዜ የነበረችው ህብረት ትዝ ይላችኋል። ምን ይላል? ሐዋርያት 3 አካባቢ ነው እንደዛ የሚለው ላይክ በእነሱም ላይ ይጨመሩ ነበር፣ ይመጡ ነበር፣ ይጨመሩ ነበር። ላይክ አብረው ከነበራቸው ህብረት ከፍቅራቸው ጌታ ከመገለጡ የተነሳ በትክክል የጌታን መንገድ ከማሳየታቸው የተነሳ ነፍሳት እነሱ ላይ ይጨመሩ ነበር፣ ይመጡ ነበር። ሰዎች ይመጡ ነበር፣ ይስብ ነበር። እንደ ማግኔት ይስባል። ልክ እንደ ንብ አበባው ንብን ነይ ብሎ እንደማይጣራ አይደል? አበባ ንብን ነይ ኔጋ የሚቀሰም ነገር አለ አይልም። ምንድነው የሚያደርገው? ራሱን ዲስፕሌይ ያደርጋል። ራሱን ዲስፕሌይ ሲያደርግ ያቺ የምትቅበዘበዝ ንብ ይሁንና እንደዛ ልንሆን ይገባናል። ያ ነው ልንሆን የተጠራ ነው። ስለዚህ በዚህ በጣም ጊዜ ወስጃለሁ። ይቅርታ አልጠይቅም እንደምታውቁት እና በዚህ እንቀጥላለን።
እግዚአብሔር ይረዳናል። ጌታ ሆይ እናመሰግናለን።